ያለፍንባቸው ፈተናዎችና ያስመዘገብናቸው ድሎች በቀጣይ ለምናደርገው ሁለንተናዊ ዘላቂና አስተማማኝ ብልጽግና ጉዞ ማሳያ ነው ሲሉም የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ ገለጹ። የከምባታ ዞን የብልጽግና ፓርቲ አመራሮች የመሃሉ ዘመንና የተሟላ የአመራር ብቃትና ብዛት ታታሪነትን በመላበስ የተናበበና የተቀናጀ አመራር ለውጤታማነት በሚል መሪ ሀሳብ የአመራር ስልጠና መድረክ በዱራሜ ከተማ ተካሂዷል። ምረታብ እስራኤል ዝርዝሩን ያቀርበዋል። መድረኩን የመሩት የከምባታ ዞን ዋና አስተዳዳሪ አቶ አረጋ እሸቱ እንዳሉት የስልጠናው ዋና ዓላማ አመራሩ እንደ ሀገር ባለፉት የለውጥ ዓመታት በብዙ ፈተናዎች ያለፍን በኢኮኖሚ፣ በፖለቲካው፣ በማህበራዊና የቱሪዝም ዘርፎች ብዙ ስራዎች ተሰርተው የመጡ ውጤቶችን እንዲያስቀጥል ለማስቻል ነው ብለዋል። አሁን የደረስንበትና ወደፊት የምንደርስበት መዳረሻ እንዴት መድረስ እንዳለብን አሁን ያለውን የመሃሉን ዘመን ባህሪ በሚገባ ተረድቶ አመራሩ ቀጥሎ ወዳለው ወደ ሁለንተናዊ ብልጽግና ስርዓት ወደ መገንባት የመሸጋገር ሚናውን በአግባቡ መስራት እንዲችል የመሃል ዘመን ባህሪያትን በሚገባ እንዲረዳና ራሱን እንዲያዘጋጅ ለማድረግ እንደሆነም ጠቅሰዋል። አመራሩ ለውጤታማነት በመትጋት ህብረተሰቡን በሚጠቅሙ ጉዳዮች ላይ በማተኮር አፍራሽ ኃይሎችን በየማህበራዊ ሚዲያዎች በሚያራግቡ የሐሰት ወሬዎች ሳይታጠር መስራት አለበት ያሉት ዋና አስተዳዳሪው የተመዘገበው ውጤት በበለጠ ፍጥነትና ጥራት ወደፊት እንዲሄድና ሁለንተናዊ ብልጽግናን ለማረጋገጥ ከእያንዳንዱ አመራር አባላት የሚጠበቅበትን ግንዛቤና አቅም የፈጠረ ስልጠና እንደሆነም ተናግሯል። አፍራሽ ሚዲያ ቢንቀሳቀስም ባይንቀሳቀስም ወደፊት ከመራመድ የሚከለክለው አይኖርም ማለት ነው። ስለዚህ የመጀመሪያው ውጤትን ማምጣት ላይ ማተኮር ይኖርበታል ማለት ነው። ሁለተኛው ይሄን ውጤት ለማምጣት በሚያደርገው እንቅስቃሴ ውስጥ ከዚህ ውጤት ወደ ኋላ ከሚጎትቱ ከማናቸውም ነገሮች ራሱን ነፃ ማድረግ አለበት። ከምባታ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ተክሌ ስዩም በበኩላቸው ስልጠናው እንደ ሀገር እየተሰጠ ያለ መሆኑን ጠቅሰው ስልጠናው አመራሩ ሀገራዊ ሁኔታዎችን ቀጠናዊና ዓለም አቀፋዊነታቸውን ተረድቶ ለቀጣይ ተልዕኮ ዝግጁ እንዲሆን ያደረገ ነውም ብለዋል። ባለፉት በሽግግሩ ዓመታት ያሳለፍናቸው ፈተናዎች ስኬቶች ተመዝግበዋል። በሽግግሩ ወቅትም የነበሩ የኢኮኖሚ እንዲሁም የፖለቲካ ሻጥሮች የነበሩበት ለውጡ ወደፊት እንዳይጓዝ ጎትተው የሚይዙ አስተሳሰቦች ነበሩ ያሉት አቶ ተክሌ ፓርቲያችንና መንግስታችን በሐሳብ የበላይነት የተሻገርንበትና አመራሩ በዚያ ችግር ውስጥም በኢኮኖሚ፣ በፖለቲካው፣ በማህበራዊ የተመዘገቡ ድሎችን ለማስቀጠል ቁርጠኛ መሆን አለበትም ብለዋል። ስኬቶችን ተመዝግቧል። ስኬቶችን ለማስቀጠል ደግሞ አመራሩ ዝግጁ መሆን መቻል አለበት። ስለዚህ የመሃል ዘመን አመራር ጠንካራ ፈተናዎችን በአግባቡ ማለፍ በብላት ማለፍ የሚችል አመራር መሆን አለበት የሚል ነገር ነው የተቀመጠው። የከምባታ ዞን ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ረዳት የመንግስት ተጠሪ አቶ ተስፋውን ደንታሞ በበኩላቸው ያለፉት 7 የለውጥ ዓመታት በርካታ ፈተናዎችን የተሻገርንበትና በብልጽግና ፓርቲ የሚመራው መንግስት ያስመዘገባቸው ተግባራትን እንዲሁም የተሻገርንባቸውን ተግዳሮቶች ጠንቅቆ ማወቅና ማስረጽ ይገባልን ብለዋል። አገልግሎት ይፈልጋል። በዚህ ሰዓት አመራሩ ለዚህ ደግሞ ዝግጁ መሆንን ባለሙያ የመምራት ሚናውን ደግሞ አመራር የሚጠበቀውን ኃላፊነት እንዲወጣ ከማድረግ አንፃር አመራርነት የሚፈልገውን ኃላፊነት በዚህ መድረክ በቂ ግንዛቤ ይዞ ለቀጣይ ራሱን የሚያዘጋጅበትን እድል ይፈጥርለታልና ብልጽግና ፓርቲ የሚመራው መንግስት ያስመዘገባቸው ተግባራትን እንዲሁም የተሻገርንባቸውን ተግዳሮቶች ጠንቅቆ ማወቅና ማስረጽ ይገባል ያሉት አቶ ተስፋውን ስልጠናው አቅም የሚያጎለብት በመሆኑ ቀጣይ በሚደረገው የፖለቲካ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ አመራሩ ካለፉት የለውጥ ዓመታት የተገኙ ለውጦችን መሰረት በማድረግ በቀጣዩ በሚደረገው ሁለንተናዊ ብልጽግና በመቀናጀት የድርሻውን እንዲያበረክትም አሳስበዋል።